እየሰለጠንን ያለነው በማስተር ሐምዛ በታይ ቦክሲንግ የላቀቀ ተወዳዳሪ ማይገኝለት ምርጥ አሰልጣኝ በሱ ነው እየሰለጠንን ያለነው ማለት ነው። ቤተላም ነው አዲስ አበባ ውስጥ ልሞታለሁ አሁን ፉሪ ገብቻለሁ እያላችሁ ፉሪ ክፍለ ከተማ ጎልደን ኤግል ጂም ከመጣችሁ ማስተር ሐምዛ ለህፃናት ለአዋቂ ለሴቶች ለሁሉም እኛ ጋር ታይ ቦክሲንግ አለ እያላችሁ ወይም ሞንታይ ማለት ነው ኑና ሰልጥኑ እያላችሁ ነው ማለት ነው። እኛ ጋር ብቻ ይምጡ። ፋይተር ነው እሪን ፋይተር ነው እንጂ ዝም ብላችሁ የህዝብ ብር በላችሁ ዝም ብሎ መደበራ ፋይተር አይደለም። እሪን ፋይተር ከመታ በአንድ የሚጥል ማለት ነው። ሚንፈራፈር አይደለም። ሚወዛገብ ፋይተር አይደለም። ምርጥ ፋይተር እናመርታለን እያላችሁ ማስተር ሐምዛ ታይ ቦክሲንግ ማሰልጠኛ ፉሪ ከች በሉ ጎልደን ኤግል ጂም። ለበለጠ መረጃ ታይ ቦክሲንግ ለሁላችሁም እያላችሁ ነው። ማስተር ሐምዛ ጎልደን ኤግል ጂም መምጣት ብቻ ነው። ለበለጠ መረጃ በ0912 65 58 13 ይደውሉልን። የማሰልጠኛ ቀኛችን ሰኞ፣ ሮብ፣ አርብ ከ11 ሰዓት በኋላ እኛ ጋር መተው ምርጥ ፋይተር ይሁኑ እያላችሁ ነው። ሌላ ተጨማሪ ስልክ ለተጨማሪ ስልክ በ0936 99 73 28 ደውሉ። ለአዋቂም ለህፃናትም ለሁሉም ታይ ቦክሲንግ እኛ ጋር ተማሩ እያላችሁ ከች በሉ። ቶሎ ፋይተር መሆን ነው። ፈሳሙላ እንቁራሪቷ በቀሉ አገጭሽን ወይም ጭንቅላትን እንዴት እንደማፈርሰው ይኸው በዚህ ብሎኬት ባላያ ብሎኬት ነው። ዝም ብሎ አይደለም ማለት ነው። አበሻ እንዴት እንደማፈርሰው ታያለህ። እዚህ እያየህ ነው። እና አልሱክሱክ ላሐውላ ወላ ቀወተ ኢላ ቢላ ብዬ ነው ምደፈ። ኃይልም ችሎታም ጉልበትም ያለው ማን ነው? አንድ አላህ ብቻ ነው። ኢኮኖሚ አትሆነ አታቀኝም። ማንንም አበሻ እኔን አታውቂም ማለት ነው። የሚክስን ማሻራት ንጉስ ነኝ። አበሻ ዛሬ ይሄ ባለ 20 ብሎኬት በጉልበቴ ነው ብትን ማለት ነው። ነው ያለው የቲክቶክ ንጉስ ስፖርት ያስጀመረው ለኢትዮጵያ ቲክቶክ ስፖርት ያስጀመረው ፈርቀዳጁ ሴዶ ነው። አንበሳው እዚህ ነው። ንጉሱ ያለው እዚህ ነው። ይበተና ላሐውላ ወላ ቀወተ ኢላ tunajifunza kung fu, tunajifunza wushu, Shaolin kung fu ni kila kitu, utu bubutu, utimamu wa mwili, nguvu na akili, peace of mind.
هذا وده شيء وده 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 تجمره جم ሴዶ ማርሻል ወደ ሪንጉ ከመግባቱ በፊት አላሁ አክበር ብሎ ይገባል። ሰውነቱ ከብረት ነው የተሰራው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስህን አዘጋጅ፣ እረፍት አድርግ። ያለህ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200 ሺህ ሰው እንዲገባ ነው የምፈልገው። 200 ሺህ ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበርሽ? ወይዘሮ ማን ነበርሽ? ወይዘሪት በቀሉ። አሁን ነው ፋይት የምታየው ማለት ነው። ንጉሱ መቶላል። ሴዶ ትላንት ፋይቱ ላይ አላየሁሽም። በሰላም ነው? አዎ እኔ እዛ ከመጣው ያው ፌስ ኦፍ ማድረጊያ አይቀርም ነበር። ይሄን እንቁራሪት በድምጼ ብቻ ላስቀዝነው እችላለሁ። ጅብ እንዳስቀዘንኩ ታውቃለህ? አውቃለሁ። ስለዚህ መድረኩን 40 ከማደርገው ብዬ ነው፣ ለህዝቡ አዝኜ ነው። አገኘሽ ብራዝ? አገኘሁሽ። ኦኬ ለዛ ነው የቀረሽ። እንቁራሪት እናላለን። ይሄን እንቁራሪት እንዴት እንደማደርገው እኔ ነኝ የማውቀው። ይሄ የኢትዮጵያ ህዝብ ኤምኤምኤ ሚክስድ ማርሻል አርት ምን ማለት እንደሆነ ያኔ ታያላችሁ ማለት ነው። ሌትስ ጎ እያልኩት ነው። ሌትስ ጎ አበሻ። አሁን ነው ፋይት የምታየው ማለት ነው። ንጉሱ መቶላል። የኤምኤምኤው ንጉስ ማለት ነው። በወሬ አይደለም በተግባር። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም። ሴዶ ተቀብያለሁ እያለ ነው እንግዲህ በትላንትናው ዕለት ሰምታችኋል። በጆኒ ጂጂትሱ ካሸነፈ በኋላም ሴዶ ማርሻልን ጠርቶታል፣ በይፋ ጋብዞታል፣ ናገጣመኝ ብሎ ማለት ነው። ታዲያ በዛሬው ዕለት ጠዋት እንደተመለከትኩት ቪዲዮዎች ሴዶ ማርሻል አርት አዘጋጁልን፣ በከፍተኛ ሁኔታ አዘጋጁልን፣ ጠብቀኝ እያለው ይገኛል። ይሄ የሚፈጠር ይመስላችኋል? ይሄ ፋይት የሚካሄድ ይመስላችኋል? እስኪ ቢካሄድ በጉጉት የምጠብቀው ማን ነው? ኮሜንት ላይ ጻፉ። እስኪ በጉጉት ጠብቃላችሁ። ይሄ ውድድር ቢደረግ ማን የሚያሸንፍ ይመስላችኋል? ኮሜንት ላይ አስቀምጡ። ፎሎ እያደረጋችሁ